አላህ ከወደደ ሰልምናን ይሰጣል። ዱንያን ሙሉ ለሙሉ ይሰጣል። ግን በጣም ከወደደ ደግሞ ሰልምና ይሰጣል። ኢየሱስ ነብይ ነው ፍጡር ነው ብለህ ለመካድ መሬት ተሰንጥቆ የመዋጥ ያክል ነበር እንትን የተሰማኝ ማለት ነው። መጽሐፍ ቅዱስ ላይ ያለ ኤሎሄ ኤሎሄ ለማ ሰበቅተኒ አምላኬ አምላኬ ለምን ተውከኝ ብሏል። ኢየሱስ አምላክ ካለው እንዴት ነው አምላክ የሚሆነው ነው? ጤናም ባላህ እጅ ነው፣ ሁሉም ባላህ እጅ ነው። ይሄ እምነትም ባላህ እጅ ነው። እምነትህን ካነጠላትን በጣም ከባድ ነው። የሰጠኝ አላህ ነው። ካላህ በታች ደግሞ ሰማውና ድርሻን ማንበብ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ በያላችሁበት ሰላም እንደምትሆኑ ተስፋ አድርጋለሁ። ዛሬ እንደተለመደው ትንሽ ከበድ ያለ ለየት ያለ እንግዳ ይዤላችሁ መጥቻለሁ። እቺን እንግዳችንን ከኔ በፊት እናንተ በደንብ የምታውቋት ይመስለኛል። ከዚህ በተረፈ ደግሞ በደንብ እንድንተዋወቃት ስለራሷ የበለጠ እንድናቅ ደግሞ እዚህ የቻናሌ ቤተሰብ አድርጌ የቻናሌ እንግዳ አድርጌ አምጥቻታለሁ። እቺ እንግዳችን ያው በጣም የምንወዳት የምናከብራት ከቅርብ ጊዜ ወዲህ ጥንካሬዋን ያየንበት ሶሻል ሚዲያ ላይ በቅርቡ የረመዳን የቅርብ ትዝታ ነውና አዲሷ ሰለምቴ እህታችን ፋፊ ትባላለች ማለት ነው። ፋፊ የበፊቱ ደስታ አለባቸው ነው የበፊቱ ደስታ አለባቸው። አሁን ፋፊ ሰለምቴ የበፊቷ ማን ነው? ደስታ አለባቸው። ኦኬ የበፊቷ ደስታ አለባቸው። ያሁኗ ደግሞ ፋጡማ ማን ነው? ፋጡማ አለባቸው። ያሁኗ ደግሞ ፋጡማ አለባቸው። ወይ ፌስቡክ ላይ ፋፊ ሰለምቴ ነው። ኦኬ የአሁኗ ፋጡማ አለባቸው። ፌስቡክ ላይ ደግሞ አብዛኛው ሶሻል ሚዲያ ላይ የምናውቃት ደግሞ ፋፊ ሰለምቴዋ ትባላለች። ውድ እንግዳይ በመጀመሪያ እንኳን ደህና መጣሽ። እንኳን ደህና ቆየሽ። የክብር እንግዳይ ስለሆንሽ እጅግ አድርጌ አመሰግንሻለሁ። እንኳን ደህና ቆየሽ። እሺ እንግዲህ ፋፊ እኔም ለመጀመሪያ ጊዜ ያየሁሽ ነው፣ ለመጀመሪያ ጊዜ ያገኘሁሽ ነው። ያገኘሁበት አጋጣሚ ያው ፌስቡክ ላይ ረመዳን ላይ አይደለ? ረመዳን ላይ አንድ ቪዲዮ እየተሸራሸረ ነበረ። ይሄን ቪዲዮ ከታች አስቀምጥላችኋለሁና ያንን ቪዲዮ በማየት ነው እንግዲህ ስለታችን ምናልባት የበለጥ ብናቅ አንደኛ ነገር ለኛም ጥንካሬ ይሆነናል። ሁለተኛ ነገር ደግሞ አዲስ ሰለምቴዎች ብዙ ጊዜ የሚያጋጥማቸው ቻሌንጅ የሚያጋጥማቸው ችግር ነውና ከዛ አንፃር ከሷ የህይወት ተለምዶ ለሁላችንም እንድታካፍለን ነው አጋጣሚ አዲስ አበባ መታሳገኛት ይሄን እድል ተጠቀም በማለት ነው። እና በቅድሚያ እስኪ ፋፊ ስላንቺ ማንነት ወደ ውስጥ ከመግባታችን በፊት ፋፊ ማነች፣ የት ሀገር ተወላጅ ነች የሚለው እስኪ ስላንቺ ዲቴል መረጃ ነገር። እኔ ፋፊ ሰለምቴዋ ፌስቡክ ላይ ብዙ ሰው የሚያውቀኝ ፋፊ ሰለምቴዋ በሚለው ነው፣ ወይም ደስታ አለባቸው ነው የሚለው። ደስታ አለባቸው የሚለው በቅርብ አሁን ረመዳን ከገባ በኋላ ነው ያወቅኩት ማለት ነው። ተወልጄ ያደግኩት ሰሜን ወሎ የሚባል ጋዞ ወረዳ የሚባለው ወደ ስታይሽ ጋሸና መለስ ጋሸና ጎንደር አካባቢ ነው። ጋሸና አይደለም፣ እኔ ተወልጄ ያደግኩት ስታይሽ የሚባል ከተማ አለ፣ ጋዞ ወረዳ ይባላል። እዛ ተወልጄ ያደግኩት ከአንድ እስከ 8 ሸራገንት የሚባል ትምህርት ቤት አለ፣ እዛ ተማርኩ። 9 10ን ስታይሽ ተማርኩ። 9 10ን ከተማርኩ በኋላ ወደ ስደት ሄድኩ። ማን አረብ ሀገር ሄድኩት። እንትን 10 ክፍል ጨርሼ ማትሪክ ተፈትኜ ማለት ነው። ከዛ እንትን አዲስ አበባ እዛ አጎቶች ቤተሰቦች የነበሩና ለምን እዛ አትማሪም ሲባል ወደ አዲስ አበባ መጣሁ። አዲስ አበባ ከመጣሁ በኋላ የሆነች ነበረችና ለምን አረብ ሀገር አትሄጂም ማለች። አረብ ሀገር ለምን አትሄጂም ስትለኝ የሆነ ነገር አምሮዬ ላይ የሆነ ነገር ብልጭ አለ። ለምን አረብ ሀገር ይሄን ያክል 5-6 ዓመት ከመማ አረብ ሀገር ብሄድ ብዙ ነገር እሰራለሁ፣ ቤተሰብ የራሴ ይረዳል ብዬ አረብ ሀገር ሄድኩ። አረብ ሀገር ከሄድኩ በኋላ እኔ አዲስ ነገር ነው ሁሉ ነገር የሆነብኝ። አዲስ የሆነብኝ ምንድነው? እኔ ተወልጄ ያደኩበት አካባቢ ክርስቲያን ነው፣ ሙስሊም የለም። ሁሉም ማህበረሰብ ክርስቲያን ነው። ስቴሽን በቅዱስ ሚካኤል የሚባል ትምህርት ቤት አለ፣ ሰንበት ትምህርት። እዛ 3 ዓመት ተምሬያለሁ። እዛ ጋር ደግሞ ሸረገት አቡነ አረጋባ 2 ዓመት ተምሬያለሁ። 5 ዓመት ማለት ነው። የመጀመሪያ እኔ ጥያቄ ፈጠረብኝ ምንድነው? እኔ እዛ ሲሄድ ፓስፖርቴም ሁሉም አለባበሴም ክርስቲያን ነው፣ ሃይማኖቴም ክርስቲያን ነው። ኦኬ በክርስቲያን ደስታ አለባቸው ነው? አዎ ደስታ አለ። ፓስፖርት ማሁን ራሱ አካውንቴ ፓስፖርቴ ሁሉ ነገር ደስታ ወድነ በፍርድ ቤት ከሆነ አይቀየርም። ከዛ ሲሄድ ምንድነው እነሱ የሚለብሱት ጥቁር ልብስ ነው። በክርስትና እምነት ጥቁር ልብስ ማለት አሁን ነው እንጂ ያወቁት የእንትን ልብስ ማለት የሐዘን ልብስ ነው። በእስልምና ደግሞ ይሄ ጥቁር ልብስ ማለት አባያ የሙስሊሞች ሴት አለባበስ መገለጫ ነው። እዛ ጥቁር ልብስ ሳይሆን እንደምን ሁሉ ሰው ጥቁር የለበሰው አልኩኝ። የሐዘን መገለጫ ስለሆነ ማምነው ማለት ነው። ከዛ ደግሞ እንትን አዛን ሲባል እዛ ጆሮዬን በዚህ ትርጉም ስለማላውቅ ያለ መስማት ማለት ነው። ማለት ለእስልምና ጥላቻ ኑሮኝ ሳይሆን አዛን ሲል አላሁ አክበር ሲል ምንድነው አላህ ማለት ጆሮዬን እንደዚህ ይዛሉ። ጩኸት አልወድበት ተፈጥሮ አሁንም ጩኸት ካለ ጆሮዬን ነው የሚይዘው ማለት ትርጉሙ ስላልገባኝ ነው። ከዛ በኋላ የሆነች አረም ነበረች ለመጀመሪያ የሄድኩባቸው አባህ የሚባል ነው። ድምጽሽን ከፍ አድርገሽ አባህ የሚባል ሀገሩ ማለት ነው።
እንደገና ጀምር ድምጽሽን ከፍ አድርገሽ ከአባህ ጀምረሽ ረጋ ብለሽ እኮ አባህ ያለው ማለት እዛ መጀመሪያ የርኩባቸው እንግሊዘኛ ትችላለች እኔም እንግሊዘኛ እችላለሁ 10 ክፍል እንደጨረስኩ ነው በ16 አመት ላይ ነው 10 ክፍል ጨረስኩ 16 አመትሽ ነው ስደት የወጣሽው በ16 አመት ነው ከዛ ሴት ዳውን የጅልሲ ምናምን ሴት ዳውን አሁን ለምሳሌ ሴት ዳውን ማለት የጅልሲ ምናምን ነው አይደለ በእንትር በሷ በአረበኛ ስታወራ እኔ በእንግሊዘኛ ጽፋለሁ እንግሊዘኛ ስለምችል በእንግሊዘኛም ስለምታስረዳኝ ከ3 ወር በኋላ አረበኛ ምናምን እንትር አረበኛው እንትን ማለት ቻልኩ ትርጉሙ ማለት ነው ለምሳሌ ሮሂ ሴት ዳውን ስታይ ጅልሲ ኩሊ ኢቲንግ ምናምን አላለ እንደዛ ይቻልኩ ሳለ የሆነ መጽሐፍና መጣችና ሰጠች እንትን ነው ስለ ክርስትናና ስለ እስልምና ነው የሚያወራ መጽሐፍ የንጽጽር መጽሐፍ ነው በአማርኛ ተተረጎመ አንብቢ አለች በአማርኛ ተተረጎመ አረበኛው በአማርኛ ከዛ አንብቢ ስትለኝ ገልጬ ሳየው እንደዚህ ምናምን ኢየሱስ የእስራኤል ነብይ ምናምን ስለሆነ ምናምን ልጅ ወደዛ ብዬ መጽሐፉን ወረወርኩት ወደዛ ተናድጄ ለእስልምና ጥላቻ ኑሮይ ሳይሆን እኔ ያደኩት ኢየሱስ ፈጣሪ እንደሆነ ነው ማምነው ከዛ መጽሐፉን ሲሰጠኝ ማለት ነው እኔ በጣም ተናደርኩ እሷ አንብቢ ብላ ይሰጠችኝ ምክንያቱም አንተ አንድ ያመንክበት ነገር ከባድ ነው እኔ ማምነው ኢየሱስ ፈጣሪ እንደሆነ ዓለምን ተሰቅሎ እንዳዳነና ያለም ፈጣሪ እንደሆነ ከክርስትናና ከክርስትና ውጭ እምነት እንደሌለ ከኢየሱስ ክርስቶስ ውጭ ፈጣሪ እንደሌለ ማምነው ከዛ ሰጠኝ በጣም ተናደርኩና ወደዛ መጽሐፉን ገፈታርኩት እንዴት ደፈረች እንዴት ሰጠችኝ ማለት እንዴት ሰጠችኝ የሚለው አይደለም ያናደደኝ በእውቀት ምንም ችግር የለውም ኢየሱስ ፍጡር የሚለውን ኢየሱስ የእስራኤል ነብይ የሚለውን ሳይሆን የተናደርኩት እንዴት የኛ ጌታ ፍጡር ሊሆን እንዴት ነው የኛ ጌታ ዓለምን ተሰቅሎ አድኖ ዓለምን አድኖ ፈጣሪ ሆኖ እንዴት ፍጡር የሚል አምጥታ ሳይ ምን አይነት ድፍረት ነው ከዛ አስቀመጥ አነበብሽ አለችኝ አላነበብኩትም አልኳት አሁንም ሁለተኛ ጊዜ ሰጠች እቺ ሴት ምን አስባ ነው አልኩ አሁንም እንደዛ አስቀመጥኩ ለሶስተኛ ጊዜም ሰጠች ሳብን ባነበው ምን ችግር አለው አልኩ ያኔ እሷ ፍጡር ነው ተበጋለ እኔ ምን አገባኝ ኢየሱስ ፈጣሪ እንደሆነ አምናለሁ በራሴ በፊት ማለት ነው ስለዚህ እሷ አለች ጉዳይ አይደለም ብዬ ማንበብ ጀመርኩ ሳነበው ይረብሽኝ መጣ ያኔ እኔ ለዋቀው ብዬ ነው ያነበብኩት መጽሐፉን እሷ ትበል ጉዳይ አይደለም እኔ ሃይማኖቴ ነው ላንብበው ብዬ ሳነበው እስከ 6 ወር ድረስ በጣም ነበር የታመምኩት እረበሻለሁ 6 ወር ወላሂ እስከ 6 መጽሐፉን ካነበብሽ በኋላ ማለት ነው በጣም ነው እንቅልፍ ያነበብሽው እያለ ነው ወይስ ያነበብኩት እያለ እረበሻለሁ የሆነ ለምሳሌ ሁለት መንገድ ይዛል አይደለ ማንኛው ነው ትክክል ለማለት ግራ መጋባት ከሆነ ምክንያቱም እዛ ጋር እኔ በፊት በ13 አመቴ 12 አመት እንደዚህ ነው ሰንበት ትምህርት የገባሁት 12 ነው 11 ብቻ 5 አመት ተማርኩ ነው የማውቀው ሰንበት ትምህርት ላይ 2 አመት አቡነ አረጋባል 3 አመት ስታይሽ ከዛ እንትን ያልኩት ምንድነው የተምታታብኝ ነገር ምንድነው እኔ እዚህ ጋር ስማር ኢየሱስ ዓለምን እንዳዳነ ዓለም የዳነች ራሱ በቃል ተሰቅሎ ወደ ሲኦል ገብቶ ኢየሱስ ወደ ሲኦል በስጋ ወደ ቀብር በነፍስ ወደ ሲኦል ገብቶ ከዛ ዓለምን እንዳዳነ ነው እኔ ተረዳሁት እንደዛ ነው ከኢየሱስ ክርስቶስ ገነት አይገባም ተብዬ ተማርኩት ስመጣ ደግሞ መጽሐፍ እዛ ጋር የተማርኩት ቁርአን ላይ ሳነበው ደግሞ ኢየሱስ የእስራኤል ነብይ እንደሆነ ለእስራኤል ብቻ እንደተላከ አላህ አደምን ቢከብደው ኑሮ አደምን ከአፈር ነበር መፍጠር የሚከብደው አደምን ከአፈር ፈጠረ ኢየሱስን ከድንግል ማርያም ፈጠረ ነው የሚለው ባጭሩ ኢየሱስ ፍጡር ነው የሚለው ያን ነው በጣም ራሴን የመታኝና 6 ወር ሙሉ እየተመላለሰብኝ ያለው ያ ነው ከዛ እስከ 6 ወር ድረስ ምናምን በጣም ይረብሸኛል ከዛ ማለት ዝም ብዬ ማንበብ ጀመርኩ ያኔ በክርስትና እምነት ቤቴ ምንታ ክላሴ እንዳለ ሰላዱኖ ነው ይሄ ስላሴ ገብርኤል ሚካኤል አሁን ክርስቲያኖች የሚያምኑበት ሰላዱኖ ይባላል እሱ እንዳለ እንደዚህ ነው ከዛ ሴትዮዋ ምንድነው አለችኝ እየሰገደ ከአረቦቹ ቤት ነው ወላሂ ከአረቦቹ ቤት እንዳለ ዘሽይረሽ ገና ሰዎች ከዛ ውዳሴ ማርያም ሁሉ ነገር ይጀጃሉ ከዛ ሰግዳለሁ ምንም ግን ማተም ከዛ ዮሴፍ ይባላል አባህ የሴትዮዋ ልጅ ሙአዝን ነው የመስጂድ አማን እንድንባል ሙአዝን አዛን አድራጊ አዛን ኢማም ነውና ከዛ አንድ ቀን አምጪ እስኪ በያታላ የስላሴ ሰላዱን ይባላል የሶስቱ ስላሴ ባማን እሱን አየና ምንም መልስ ስጫታለ ማስረዳት ሞከረ አልረዳም በቃ ምክንያቱም እኔ ያመንኩበት ነው ያኔ ከዛ በአጠቃላይ ባጭሩ 1 አመት ከ8 ወር ነው የፈጀብኝ ለማንበብ ሰውየው ግን ያንን ነገር ሰሰጠው ካየ በኋላ አልረዳስቲ በቃ መለሰልኝ መልሼ ግርግዳው ላይ አድርጌ ማለት ነው በነገራችን አረቦች የሰው ሃይማኖት አይነኩም በጣም ነው የሚያከብሩት አረቦች ማለት ነው ከዛ ዝም ነው የምትለኝ ሴትዮዋ ግን ማለት ነው ሁሉ ጊዜ ታስረዳኛለች መጽሐፍ አንብቢ ትላለች አባህ የሚባል መስጊድ ያለ ታመላልሰኛች እዛ እንትራለ ክርስቲያን ሆነሽ ማለት ነው እንትራለ መክተብ አለ አባህ ነው የሚባል ሻሃዳ የሚያስኩት እዛ ነው እና እዛ ይወስዱኛል ግን ምንም አይዋጥ ይሁን መምታታት ውስጥ ነኝ ማለት በክርስትና እምነት እንደጸናው ነው ግን ማለት ነው
እዚህ ጋር እንትን የሆነ እንትን ይፈጥርብሃል ብዥታ የፈጠረብኝ ብዥታ ምንድነው እዚህ ጋር ፈጣሪ ነው ብዬ ነው የተማርኩት እዚህ ጋር ነብይ ነው ፈጣሪን ፍጡር ነው ስትባል ከባድ ነገር ከዛ 1 አመት ከ8 ወር ምናምን ፈጀብኝ ከ1 አመት ከ8 ወር እየተረጋጋው መጣ እያነበብኩ ምናምን ይሆናል መረጋጋት ሰከን ማለት ከዛ ማን ምንም አላልኩም ፈጣሪ ነው ያልኩት ወላይ ፈጣሪ እኔ ማለት ነው ፈጣሪ እንዳለ አምናለሁ ክርስትና እምነት ከሆነ በክርስትና ጽናይ ሰልምና ከሆነ ወደ ሰልምና መራይ ነው ያልኩት በሶስተኛው ቀን ሰለምኩኝ አባህም ይባላል እንዴ ልሰልም ይቻላል የሰለምኩበት ምክንያት ምንድነው በክርስትና ላይ ማለት ነው ስላሴ 5 አማደ ምስጥራት አለ ምስጥረ ስላሴ ምስጥረ ቁርባን ምስጥረ ስጋው ምስጥረ ተንሳይና አምስተኛው ምንድነው ምስጥረ ስላሴ 5 ናቸው ምስጥረ ስላሴ ምስጥረ ቁርባን ምስጥረ ጥምቀት ምስጥረ ተንሳይ አምስተኛው 5 ናቸው እና ምንድነው በክርስትናው ስትሄድ አብ ወልድ መንፈስ ቅዱስ ሶስቱ አንድ አምላክ ናቸው የሚሉት ሶስት አሁን አንተ አለህ እኔ ያለው ደግሞ አንድ ሰው አለ ሶስቱ በመለኮት አንድ ናቸው የሚሉት በስጋ ሶስቱ ነው ግን ሶስቱ አንድ ናቸው አንተ አንድ እኔ አንድ ሌላ ሰው አንድ በመለኮት እንዴት ነው እኔ ስናገር አንተ ትናገራለህ ማለት በመለኮት አንድ ነው የሚለው ነገር ግን መጽሐፍ ቅዱስ ላይ የሚለው ማለት ነው እንተራውን ውዳሴ ማርያም ላይ ከእግዚአብሔር አብ ዘንድ ተላከ ይላል ማን መልአኩ ገብርኤል ማርያም ምንድነው ያላት እነሆ ድንግል ሆይ ትጸንሻለሽ ወንድ ልጅ ትወልጃለሽ ወደ አንዲት ሀገር ናዝሬት ገይላ ወደምትባል ነው ድንግል ሆይ ትጸንሻለሽ ወንድ ልጅ ትወልጃለሽ ስሙ ኢየሱስ ይባላል ያላት እዚህ ጋር ሊመሰመርበት የሚገባው ከእግዚአብሔር አብ ዘንድ የተላከው ማን ነው እንተራ ገብርኤል መልአክ ወይም በስምና ገብርኤል በክርስትና ገብርኤል ነው እሱ የተላከው ለማን ነው ወደ ድንግል ማርያም አዲት ወደ አንዲት ሀገር ናዝሬት ገይላ ያገሯ ስም ምንድነው ናዝሬት ገይላ ይባላል በስንተኛው ወር ነው የተላከው በ6ኛው የዮሴፍ ጮኛ ወደ ሆነች ላጮኛ ማለት በክርስትና ጠባቂ ነው እኔ የተማርኩት እንደዛ ነው እና ሄዶ ምንድነው ያላት እነሆ ድንግል ሆይ ትወልጃለሽ ትጸንሻለሽ ወንድ ልጅ ትወልጃለሽ ትጸንሻለሽ ስሙ ኢየሱስ ይባላል እሷ ምንድነው ያለችው እኔ ድንግል ሴት ነኝ እንዴት ነው ወንድ ነክቶ የማያውቅ ሴት እንዴት ሊሆን ይችላል በእግዚአብሔር የሚሳው ነገር የለም ማለት እዚህ ጋር ሊሰመርበት የሚገባው ነገር ምንድነው ከእግዚአብሔር አብ ዘንድ የተላከው ማን ነው መልአኩ ገብርኤል ነው ማንኑ ሊያበስራት ነው የመጣው ኢየሱስ ወይም ወልድን ማለት ነው ኢየሱስ ምንድነው እዚህ ጋር አሁን ከእግዚአብሔር አብ ዘንድ ሲላክ እንተር መልአኩ ገብርኤል ማንን እንድትወልድ ነው ያደረጋት ኢየሱስ ማን ነው ስሙ ወንድ ልጅ ኢየሱስ ወንድ ልጅ ነው እዚህ ጋር አሁን አምላክ ትወልጃለሽ አይደለም ያላት ሊሰመርበት የሚገባው እኔም ወደ ስልምና የመራኝ ዋናው ኮንሴፕት ይሄ ነው ይሄና ሌላም አንድ ነገር አለ ምንድነው የሚለው ወንድ ልጅ ትወልጃለሽ ነው ያላት ወንድ ልጅ ከሆነ ድንግል ማርያም የወለደችው ወንድ ልጅ ደግሞ አምላክ አይሆንም ያ ነው የመጀመሪያው ያ ነው ሁለተኛው ነገር ደግሞ በገዳመ ቆሮንቶስ አርማሌትና ቀን ኢየሱስ ጸልየዋል ለጌታው ጸልየዋል ሸይጣን ራሱ ይሉ ሲፈታተነው ሸይጣን ራሱ አንተ ተረገምክ ሸይጣን ከኔ ራቅ ብሏል አርማሌትና ቀን ጸልየዋል ኢየሱስ የሰው ልጅ ነው የሚያስተምር እሺ የሰው ልጅ ሊያስተምር ይሁን ግን ለማን ነው የጸለየው ለእግዚአብሔር ስለዚህ ለእግዚአብሔር ከጸለየ ኢየሱስ ፍጡር ነው እግዚአብሔር ፈጣሪ ነው ማለት ነው ያንን አንድ ተረዳው ሁለተኛ ነገር ደግሞ በስቅለቱ ሰዓት ራሱ ኤሎሄ ኤሎሄ ለማሰበቅተን የሚላል አምላኬ አምላኬ ለምን ተውከኝ ብሏል ማን ኢየሱስ አምላክ አለው ማለት ነው እንግዲህ መጽሐፍ ቅዱስ ላይ ያለ ኤሎሄ ኤሎሄ ለማሰበቅተን አምላኬ አምላኬ ለምን ተውከኝ ብሏል ኢየሱስ አምላክ ካለው እንዴት ነው አምላክ የሚሆነው ነው ያ ከዛ ጋር ስትሄድ ደግሞ እንትን ላይ ቁርአን ላይ ስትሄድ ደግሞ ማለት ነው ሱረቱ ማርያም አንቀጽ 30 መሰለኝ አለ ኢኒ አብደላ ያጠኒ ኪታብ ወጀአልና ነብይ መጽሐፍ ሰጥቶኛል ነብይ ማድርጎኛል ቁርአን ላይ የእስራኤል ነብይ ነው ማለት ነው መጽሐፍ ቅዱስ ላይም ስትሄድ ለእስራኤል በጎች እንጂ አልተላኩም ይላል ኢየሱስ ተላከው ማለት ነው ለእስራኤል በጎች የሚላቸው የሰው ልጅ ነው እና እነሱ ያኔ ድንግል ሆይ ወንድ ልጅ ትወልጃለሽ የሚለው አንደኛው ኢየሱስ ነብይ መሆኑን አረጋገጠልኝ ፍጡር መሆኑን ሁለተኛ ነገር ደግሞ በገዳመ ቆሮንቶስ አርባሌትና የቀን ጸለየው ለማን ለፈጣሪ ፍጡር ነው እንጂ ለፈጣሪ የሚጸልይ ፈጣሪ ለፈጣሪ አይጸልይ ሶስተኛው ነገር ደግሞ ምንድነው ለእስራኤል በጎች እንጂ አልተላኩም የመጽሐፍ ቅዱስ ላይ የተላከው ለእስራኤል እንጂ ለሌላ አይደለም ማለት ነው አራተኛው ነገር አሁን ምንድነው ሌላ ጥያቄ ፈጠረ ምንድነው እሺ ሁሉም ነብያት ከሴትና ከወንድ ነው የተወለዱት ኢየሱስ ግን ከሴት ብቻ ስለሆነ የተወለደው እንዴት ፍጡር ሊሆን ይችላል የሚለውም ደግሞ እንተራ ላይ ይሆናል አይደል አምሮዬ ላይ ጥያቄ ፈጠረብኝ ከመስለሚ በፊት ከዛ ሳነበው ደግሞ ምንድነው እዛ ቁርአን ትርጉም ላይ አላህ አደምን ምንም ከሌለበት ነገር ነው የፈጠረው ከጭቃ ከሚጫነጨር ጭቃ ነው ያለ እናት ያለ አባት ትልቁ አላህ ቢከብድ አደም መፍጠር ነበር ምክንያቱም አሁን መኪና ቅርጽ አይተ መስራት ትችላለህ ለምክንያቱም የሰው ልጅ ስለሰራው ምሳሌ ማለት ነው ሌላ ነገር ግን የማታየውን ነገር መስራት ነው ዓለም ላይ ያልተሰራ ነገር መስራት ይከብዳል
መኪና መስራት ግን አይከብድም። ምክንያቱም አለ አይተዋላ ያን ነገር በደንብ አስተውል ጊዜ ሰጥተህ መስራት ትችላለህ። እኔ የፈለኩት ምንድነው አላህ ቢከብደው ኑሮ አደም መፍጠር ነበር የሚከብደው። ለምን ምንም ነገር ከሌለበት ከሚቀጠለጨው ጭቃ ከአፈር ነው የፈጠረው። ያ ነበር ትልቁ የሚከብደው። ስለዚህ አደምን ከአፈር መፍጠር ካልከበደው ኢየሱስ ክርስቶስን ከድንግል ማርያም እንዲወለድ እንዲፈጠር ማድረግ አይከብደውም። አንድ ሰው ኬርለስ ከሆነ ሙስሊም ችግር የለውም፣ ክርስቲያን ችግር የለውም፣ ተመሳሳይ መኖር እንደዚህ ከሆነ ችግር የለውም ማለት ሃይማኖት ችግር የለውም እያልኩ አይደለም። ኬርለስ ከሆነ አንድ ሰው ሲፈልግ ክርስትና ይገባል፣ ሲፈልግ እስልምና አይደል ማለት ትኩረት ካልሰጠ። ነገር ግን ትክክለኛ አማኝ አንድ ሰው ጀነትና ጀሃነም እንዳለ ፈጣሪ እንዳለ ነገ ዘላለም ቅጣት እንዳለ ካመነ ማለት ነው ሁሉም ሰው ባመነበት አንድ ክርስቲያን ማለት ነው በክርስትና እምነት ጠንካራ ከሆነ እስልምና ሲገባ እንደዛው ነው። እንደዛ ነው የሚሆነው፣ ጠንካራ የሚሆነው። ክርስትና ደካማ ከሆነ እስልምና መጣጣ የለውም። አንድ ሙስሊምም እስልምናው ላይ ጠንካራ ከሆነ በእስልምና አይጋለድም ማለት ነው። እና ለሌ ፈለኩት ምንድነው ልክ ነፍስ ከስጋ እንደመመኝ ሻሃዳ ሲይዝ ወላሂ ልክ በጣም ከባድ ነበረ። የሆነ የቆምኩ ማለት ኢየሱስ ነብይ ነው ፍጡር ነው ብለህ ለመካድ መሬት ተሰንጥቆ የመዋጥ ያክል ነበር እንትን የተሰማኝ ማለት ነው። እስከ 3 ቀን ድረስ በጣም ረባሽ ነበር። ከዛ በኋላ ቀስ እያልኩ እንትን እያልኩ ምንድነው ሶላት እየሰገድኩ ቁርአን ተፍሲሮች እየተማርኩ እየተረጋጋሁ ከ2 ወር ከ3 ወር በኋላ መረጋጋት። ይሄ ምንድነው አጥብቄ ስለያዝኩት ነው። አጥብቀሽ በዛኛው ማለት እኔ ጎበዝ ነኝ ለማለት እኮ አይደለም። ምክንያቱም እዛ ጋር ክርስትና እምነት ላይ አጥብቀህ ይዘሃል። ሃይማኖት ሌላ ነው፣ ወንጀል ሌላ። አንድ ሰው ወንጀል ሊሰራ ይችላል፣ የተለያየ መጥፎ ነገር ሊሰራ ይችላል፣ ሊዋሽ ይችላል፣ ሊገል ይችላል፣ ብዙ ነገር ሊሰራ ይችላል። ሃይማኖትን መካድ ግን በጣም ከባድ ነገር ነው። አረብሽስ ማለት አሁን ለምሳሌ ልትሰልሚ ስትይ በዚህ ነገር እርግጠኛ ስኮኝ እንዴት አድርገሽ አሳወቅሻት? ከዛስ የነበረው ነገር እንዴት ነበር? መጀመሪያ እዛ ይመላልስኝ ነበር። ይሄ አባሃ የሚባል መክተብ አለ። ሻሃዳ ይዛለው ብዬ እኮ አይደለም ሄድኩ፣ ዝም ብለሽ በቃ ዱአ አድርጌ ሄድኩ። ግን ከዛ በኋላ ውስጤ እንትን ተረበሽ። እንደዚህ ስምናን ተቀበይ ከዛ ሻሃዳ ይዛለው አልኳቸው። የሳውዲ ሼክ እኔ አረባይ ሳውዲ ነው ኢትዮጵያ ምን አይነት ማለት በአረበኛ ነው ሻሃዳ ያስያዘኝ። ሻሃዳ ያስኩ ማለት ነው። ከዛ እዛ መክተብ ላይ ምናምን አቀፋ ያለቀሱ ምናምን ያልገባኝም ነበር ትርጉሙ። ያለቀሱት ምናምን ለካ እንትን ነው ያኔ አንቻውን አንድ ሰው ወደ እስልምና ሲገባ የሰራው ወንጀል ሙሉ ለሙሉ ይሰረዝለታል እንደ ህፃን ልጅ ሆነ። ከዛ መጽሐፍ ሰጡኝ። አማናሽን ጠብቂ ቃልሽ ምናምን ብዙዎች ሴቶች ናቸው 200 300 ሰው ከዛ በላይ የሆነ ትልቅ የመክተብ ነው። ማሻአላህ የሰለምሽ በጣም ብዙ ነው። አባህ የሚባል መክተብ ነው። አማናሽን ጠብቂ ያለ ኢንሻአላህ እስከመጨረሻው አማናዬን ያጠንክ አማናዬን እንትን የሚባለው መጠብቂ አድርጌ አሜን ኢንሻአላህ። እና እንደዚህ ነው አጭሩ ማለት ነው። ማንበብ ሙሉ ሰው ያደርጋል። እውነት ነው። አንዳንድ ካናነበብ ሀቅነት ለዚህ ያበቃኝ አላህ ነው ማለት አላህ ሲወድህ አላህ ከወደደ እስልምናን ይሰጣል። እውነት ዱንያን ሙሉ ለሙሉ ይሰጣል። ግን በጣም ከወደደ ደግሞ እስልምና ይሰጣል። ምክንያቱም ከእስልምና በላይ ምንም ነገር የለም። ለገባው ሰው ነው፣ ላልገባው ምንም አይመስልም። ለገባው ሰው ምክንያቱም ሃይማኖትን እኮ ዓለምን በሙሉ ብትሰጥ አታገኝም። ታገኝ አትችልም። ገንዘብ ሰርተህ ታገኝ። አሁን ገንዘብ ወጣት ልጅ ነኝ ሰርቼ ያገኛለሁ አይደለ? ጤናም ባላህ እጅ ነው፣ ሁሉም ባላህ እጅ ነው። ይሄ እምነትም ባላህ እጅ ነው። እምነትህን ካነጠላት በጣም ከባድ ነው። የሰጠኝ አላህ ነው። ካላህ በታች ደግሞ ሰማውና ድርሻ ነው ማንበብ እንደዛ